ብዙ ጊዜ የዩቲዩብ ቻናሎችን አከፋፈት የሚሉ ቪዲዮዎችን አያለሁ። ግን አንድ ነገር ውስጥ እንትን ይለኛል ማለት ብዙ ጊዜ የሚሰሩ ቪዲዮዎች እጅግ በጣም ውስብስብ የሆኑ የዩቲዩብ ቻናልን ለመክፈት እንኳን አዲስ ለሚከፍት ሰውና ከፍቶ እየተጠቀመ ላለው ሰው ራሱ ግራ የሚያጋቡ የሚያወዛግቡ ቪዲዮዎችን አያለሁ። ቀለል ባለ መልኩ እንዴት የዩቲዩብ ቻናልን መክፈት ይቻላል? ዛሬ ወደ እናንተ የማደርሰው ፕሮግራም ነው። የዩቲዩብ ቻናልን ለመክፈት የሚያስፈልገው መሰረታዊ ነገር ምንድነው? አንደኛ ፍላጎት ሊኖረን ይገባል። ሁለተኛው ነገሩ ደግሞ ምንድነው? ኮንቴንት ምን ልሰራ በሚለው ነገር ማሰብና ሶስተኛው ነገሩ ምንድነው? ትንሽዬ ስልክ ብትኖረን ቢኖር ኮምፒውተርም አይጠላም፣ ግን ከትንሹ ለመጀመር ስልክ ቢኖረን መጠቀም እንችላለን ማለት ነው። አዲስ ዩቲዩብ ቻናልን እንዴት መክፈት ይቻላል? ከአዲሱ ከዩቲዩብ ሕግ ጋር በማይጣረስ መልኩ ለመክፈትስ የሚያስፈልጉ መሰረታዊ ነገሮች ምንድን ናቸው? ከምንም በላይ የሚያስፈልገን አንደኛ ስልክ ነው። ቀለል ያለ ስልክና የዳታ አክሰሲቢሊቲ ወይንም ኢንተርኔት አክሰሲቢሊቲ ያለበት ከተቻለን ዋይፋይ ከሌለም ዳታ በየጊዜው በየቀኑ ቢያንስ አንድ ቪዲዮ አፕሎድ ማድረግ የምንችልበትን እድል ማግኘት መቻል አለብን ማለት ነው። ምን እናርግና እንክፈት ያላችሁ እንደሆነ ወደ ፕሮግራሙ መጀመሪያ ስልካችንን እንከፍታለን። አብዛኞቻችን በስልክ እንደምንጠቀም ስለማስብ ነው። እኔ የምጠቀመው በስልክ ስለሆነ ማለት ነው። ስልካችንን ከፍተን ጉግል ክሮም የምትለዋን አፕሊኬሽን ክሊክ እናደርጋለን ወይንም እንከፍታታለን። ከከፍታት በኋላ በሰርች ባሩ ላይ እቺ መፈለጊያ ቦታዋ ላይ ሌላ ምንም ሳያስፈልገን ሰርች ባሩ ላይ www.youtube.com ብለን እንጽፋለን ማለት ነው። ይህንን ብለን ከጻፍን በኋላ ምንድነው የምናደርገው? በመቀጠል በስተቀኝ በኩል 3 ነጠብጣቦች ይታያችኋል። እሷን ክሊክ አድርጓት። ክሊክ ሲታደርጉ ወደ ታች ስትሄዱ ዴስክቶፕ ሳይት የምትለዋን ቦክስ ወይንም ሳጥኗን አርሟት ወይም ክሊክ ሲታደርጓት ትታረማለች። እንደዛ ካደረጋችሁ ስልካችሁ ኮምፒውተር ላይ የሚመጡ ነገሮች በሙሉ እየመጡ ፕሮግራሞች እየመጡ በዛው ልክ መጠቀም ስለምትችሉ ነው ወደዛ የምትቀይሩት ማለት ነው። በመሆኑ ይህንን ሶስቱን ክሊክ ካደረጋችሁ በኋላና ወደ ዴስክቶፕ ስልካችሁን ከቀየራችሁ በኋላ የሚያስፈልገን ነገር ምንድነው? ቅድም ዩቲዩብ www.youtube.com ብለን ሰርች ስናደርግ የዩቲዩብ ዌብሳይት ከስር www.youtube.com የምትለዋን ጽሑፍ ያለችባት የመጣችዋን ክሊክ ታደርጋላችሁ። ክሊክ ስታደርጉ በስተቀኝ በኩል አሁንም በስተቀኝ በኩል የሰው ስዕል ወይንም የፎቶ የሚቀመጥበት አይነት ስዕሏ ትታያችኋለች። እሷን አንድ ጊዜ ክሊክ እናደርጋታለን ማለት ነው። እሷን አንድ ጊዜ ክሊክ ስናደርግ ቀጥሎ የሚመጣልን ነገር ምንድነው? ቀጥሎ የሚመጣልን ነገር ቢኖር ምንድነው? ዩቲዩብ ፕሮፋይሏ ትመጣለች ማለት ነው። ዩቲዩብ ፕሮፋይሏ ያንን የፕሮፋይሏን ምልክት እነካለን። ከዛም በኋላ ክሬት ዩር አካውንት የምትል ጽሑፍ ትመጣለች። ክሬት ዩር አካውንት የሚለው ክሊክ እናደርጋለን። ክሬት ዩር አካውንት የምትለዋን ነገር ክሊክ ስናደርግ ቀጥሎ 3 እነዚህ የሚታዩቸው መሰረታዊ የሚሞሉ ነገሮች ናቸው። እነርሱን እንሞላለን። ከመጀመሪያው ፎቶ የቻናላችን ላይ ሊታይ የምንፈልገው ፕሮፋይሉ ላይ ሊቀመጥ የምንፈልገውን ፎቶ እንመርጣለን ማለት ነው። ይህንን ፎቶ መርጠን ፎቶ ቦታዋን ክሊክ ስናደርግ ወደ ጋላሪ ይወስደናል። ወይንም ቴክ ዩር ፎቶ ኦር ብልና ጋላሪ ያሳየናል። እኛ ቀድመን የተነሳ ነው ወይንም እንዲሆንልን የምንፈልገውን የፕሮፋይል ፒክቸር ከጋላሪያችን ውስጥ እንመርጣለን ማለት ነው። ያንን ከመረጥን በኋላ ቀጥሎ ያለው ኔም የሚላል ኔም የምትለውን ቦታ ክሊክ በማድረግ የቻናላችን ስም እንዲሆን የምንፈልገውን ስም እንጽፋለን። ለምሳሌ ይህንን ተመልከቱት። ኤዲ ቴክ ስፖርትስ ኤንድ ኒውስ አያችሁ።
እንደዛው እንጽፋለን ማለት ነው። ይህንን ከጻፍን በኋላ ከታች ሃንድል የምትለዋለች። ሃንድል ማለት ሌላ ነገር አይደለም፣ ኔክኔሙ ማለት ነው። ሲፈለግ ሌሎች ሰርች ሲያደርጉ ሊያገኙን የሚችሉበት ስም ማለት ነው። ስለዚህ እኔ የፈለከውን ማለት ይችላል። አንተ ሰርቸብል ነው ወይንም ሌሎች ሲፈልጉት ሊያገኙ ይችላሉ ብለህ የምታስበውን ስም እዛ ጋር ማድረግ ትችላለህ ማለት ነው። ይህንን ስታበቃ መጨረሻ ላይ ምን የሚል ነገር ታገኘዋለህ ማለት ነው። በአረንጓዴ ከለር ወይም በሰማያዊ ከለር ክሬት ቻናል የምትላለች እሷን አንድ ጊዜ ክሊክ ታደርጋለህ። ክሊክ ስታደርግ ምን ሆነ ማለት ነው? ቻናል ደን ሆነ ማለት ነው። በእርግጥ ብዙ የሚሞሉ የካስተማይዜሽን ስራዎች አሉ። ባነር፣ የቻናላችን ባነር ስራውን ሊገልጽ የሚችል በአጭሩ ሌላ ነገር ሳያስፈልግ ዲስክሪፕሽን ውስጥ ወደ ቻናሉ ዲስክሪፕሽን ሳይሄድ አንድ ሰው ሊያገኝ የሚችለው ባነሬ ላይ ነው። የባነር ስራዎች ከሞኔታይዜሽን ጋር ተያይዘው የሚሰሩ እያንዳንዱ ሴቲንግ ላይ የሚስተካከሉ ነገሮች ይኖራሉ። ቬሪፊኬሽን ፎን ቬሪፊኬሽንም አለው። እነዛን ነገሮች በሂደት ማስተካከል ይቻላል። ለዛሬ ግን ከ15 ደቂቃ ያልበለጡ ቪዲዮዎችን ፖስት ለማድረግ እንዲሁም ደግሞ የራሳችን ቻናል ፈጥረን ራን ለማድረግ እነዚህ አሁን እስካሁን የሄድንባቸው ስቴፖች እጅግ በጣም ወሳኝና ቻናልን የዩቲዩብ ቻናልን እንድንፈጥር የሚረዱ ነገሮች ናቸው ማለት ነው። ስለዚህ ሁላችሁም ይህን ሲስተም በመጠቀም ይህንን ቪዲዮ እያያችሁ የራሳችሁን የዩቲዩብ ቻናል መፍጠር ትችላላችሁ ማለት ነው። ስለተከታተላችሁን ከልብ አመሰግናችኋለሁ። ቤተሰብ ለመሆን ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ። ሌሎች ቪዲዮዎች እንዲሰሩላችሁ የምትፈልጉ ቪዲዮዎች ካሉ በኮሜንት ቦክስ ላይ አስቀምጡልን። ከልብ እናመሰግናለን። መልካም ቆይታ። Maganu Ninki Ladoti, which mean God is with us.